ሰላም ጤና ይስጥልኝ አንበሳ ዩቲዩብ ቤተሰቦች፣ ያው እኔ እንግዲህ አርቲስት ልዩ ወርቅ እባላለሁ። አጫጭር ታሪኮችን ሁልጊዜ ወደ እናንተ ይዤ እመጣለሁ። ዛሬ ደግሞ ይዤላችሁ የመጣሁት ውሽሜ የገጠሩ ማለት ነው። አብራችሁን ሁኑ። እንግዲህ እንቀጥላለን። ወይዘሮ አሰለፍና ወይዘሮ የሺ የሚባሉ በጣም የተባረኩ በጣም የሚቀራረቡ በጣም ጥሩ ጎረቤታሞች ነበሩ። የወይዘሮ አሰለፍ ባል አቶ ተሰማ ይባላል። መቼም ወይዘሮ አሰለፍ ቀጭን ፈታይ በጣም ባለሙያ ሴት ወይዘሮ ከብዙ ሰዎች ጋር የምትግባባ ፈሪሃ እግዚአብሔር ያደረባት መልካም ሴት ናት። ያው ደግሞ ጎረቤታቸውም ወይዘሮ የሺ የወይዘሮ አሰለፍ የቁርብ ጎረቤት ናት። ከዛ እንደዚሁ አብረው ሲኖሩ አብረው ቡና ሲጠጡ አብረው ምግብ ሲበሉ ብዙ ነገር ለቅሶ ሲሄዱ አብረው ሁሉ ነገር ብዙ ነገር አብረው ያሳልፋሉ። ወይዘሮ የሺ እነ ወይዘሮ አሰለፍ ቤት ገባ ወጣ ትላለች። ያው ጎረቤት አይደለች፣ ደስ ይላል እንግዲህ ጉርብትና። ከዛ አቶ ተሰማ ደግሞ ወይዘሮ የሺን እየከጀለ ይመጣል። ያ ወይዘሮ የሺና ወይዘሮ አሰለፍ ምንም የሚያውቁት ነገር የለም። ከዛ ቀስ ቀስ እያለ በጣም እየባሰበት ይመጣል። አይችን ሴት ለወዳት ነው እንዴ አምላኬ ባክህ እንዴ ምንድነው እሱ ምናምን ማለት ጀመረ። ራሱንም መቆጠብ ጀመረ። አልቻለም። ከዚህ ነገር ውስጥ ለመውጣትም ብዙ ጣር፣ አልቻለም። አንድ ቀን ወይዘሮ የሺ አጎንብሳ ስት እያስጣጣች ግቢዋ ከወደ ኋላዋ ያያታል። ከዛ በኋላ አረረረረ የሺማ በጣም ታምሪያለሽ፣ እንዴት አይነት ሴት ነሽ ባክሽ፣ አይ ካንቺ ጋርማ ግድ ነው ምናምን ይልና ያው ራሱን ለመገደብ ሞክሮ ነበር፣ አልቻለም። ግን ግዴታ ሆኖበት እንዴት ነሽ የሽዋ ደግነሽ ወይ በረታሽ ወይ ምናምን ብሎ ወደሷ ይሄዳል። ወይ አቶ ተሰማ ደጉ ጎረቤቴና ግባ፣ ደህና ነህ? እንዴት ነህ? ሰላም ነህ? ምን ግርጣለ? አይ እንደው በዚህ አለፍ ስልኮ አይታረኩሽና እንደው ሰላም ልበልሽ ብዬ ነው። ጥሩ ና ግባ በል ጎረቤቴ ና ግባ። አይ መግባቴ ባልቀረብ እገባለሁ ይላታል። እሺ ደስ ይለኛል ና ግባ። ተያይዘው ቤት ይገባሉ። እኔ ምልሽ የሽዋ እንደው ደህና ነሽ? በርተተሻል? ደህና ነኝ አቶ ተሰማ እግዚአብሔር የተመሰገነ ይሁን ደህና ነኝ። በል ቡና ላፍላ እንደው ማዕድም ነገር ላቅርብ እስቲ ምናምን ትለዋለች። አይ እዛ ባይሆንም እኔ ታንቺ ጋር አንድ ሁለት መጫወት ለምፈልገው ይላታል። ነሽ ብላ ከፊት ለፊቱ ያለችው መቀመጫ ላይ ቁጭ ትላለች። ከዛ አቶ ተሰማ እንደው የሽዬ ራሴ ጋር ተመካከርኩ፣ አጣሁት፣ አዋረድኩት፣ ግን እንደው ምንም ካቅሜ በላይ ሆነ። ይሄ መቼስ እንደው ያው የተፈጥሮ ጉዳይ አይደለም ይላታል። ምኑ ተሰማ ትለዋለች። የለም እንደው ጎረቤቴ ወደድኩሽ ይላታል። እንዴ አቶ ተሰማ እኔም እኮ ወድሃለሁ ወንድሜም አይደለም ወይ ጉድ ወድሃለሁ ትለዋለች። አይ እሱኛው መውደድ ተይውና እኔ የወደድኩሽ እንደው በፍቅር አብረን እንድንቀጥል እንደው ጓደኛሞች እንድንሆን እንደው ወዳጀማ እንድንሆን እንደው ወዳጄ እንድትሆኝ ነበር የፈለኩት ይላታል። ማለት እኔ ምንም አልገባኝም። እንዴ አቶ ተሰማ አረ ምን እያልክ ነው ትለዋለች። ከዛ በኋላ እንደው ነገሩ ማጥመልመል ፈልገሽ ነው እንጂ ሳይገባሽ ቀርቶ ነው እንደው ጓደኛዬ ብትሆኛል አይደል እንደው የፍቅር ጓደኛ ምናምን ይላታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን ነው አቶ ተሰማ እንዴ እንዴት እንደዚህ አይነት ነገር ታስባለህ? አሰለፍ እኮ ማለት እህቴ፣ አንተ ደግሞ ወንድሜ ናችሁ ለችግሬ ደራሽ። እንዴት እንደዚህ ታስባለህ? በስመ አብ በል ይቅር ይበልህ። እንደው ደግመህ ይሄን ነገር እንዳትደግመው እንደው አደራህን ደግመህ እንዳትለው ባፍህ። ተይው እንደው ጊዜ ፈጀዋል፣ ያው ይዘገያል እንጂ አይቀር ብሎ ዱላውን ቆርቆር እያደረገ ወደ መሬት አየሺ እያለ ወጣ። ከዛ የሽም መቀመጫዋ ላይ ቁጭ ብላ ወይ አቶ ተሰማ ወይ መሰንበት ወይ አብሮ መቆየት ይሄን አመጣ። እንደው ምን ሆኖ ነው? ምን ቢያስብ ነው? አይ ይሄማ ርኩስ መንፈስ ነው እንደዚህ የገፋፋው። ወይ በስማ እህቴን ተለና ያንገፈግፋትና ወደ ውጭ ወደ ስጧ አሁንም ስጧን አስጣታ እጇን እያረጋገፈች በቃ እየገረማት በጣም ግራ በመጋባት ወደ ቤቷ ትገባለች። አሁንም ታዋጣዋለች፣ ታዋርደዋለች። እንደው ምን አስቦ ነው እንደዚህ ያለኝ?
እግዚኦ መሐረነ ክርስቶስ ይቅር በለው ምናምን ማለት ጀመረች። ከዛ እንደዚህ ጎረቤትናቸው ቀጠለ። የሽም እየመጣች ቡና ትጠጣለች፣ አሰለፍን ቡና ታፈላለች፣ የሽም ቡና ታፈላለች፣ አሰለፍ ቡና ትጠጣለች። እንደዚሁ እየተባባሉ ቴዋ እየተባባሉ ትንሽ ጊዜ ቆዩ። ከዛ የሺ ባል የላት፣ መሬቷንም የሚያርስላት ብዙም የለም፣ የሚንከባከባትም የለም፣ ብዙ ነገር ይጎልባታል። ግን ያው ልጅ የላትም። አንዳንድ ነገሮች እየጎደሉባት አይ እንደው አሁን ምንድነው የሚሻለው ስትል ዘር የላትም፣ የሚያስፈልጋን ነገር ብዙ ነገር በዛ። አይ እንግዲህ ያሉኝ ወይዘሮ አሰለፍና አቶ ተሰማ ናቸው ጎረቤቶቼ። እንግዲህ ልጠይቃቸው፣ ዘርም ካላቸው ዘር ይስጡኝ፣ እንደው ብርም ካላቸው ብር ይስጡኝና መሬቴ መቼም እንግዲህ ጾሙ ነው ያድር፣ እንኳን ጾሙን አድሮ ለዚሁ አልሆነልኝ፣ በዛ ላይ መሬቴ ትንሽ ናት፣ እስቲ እንደው ያማክራቸዋለሁ እያለች በማግስቱ አቶ ተሰማ ወደ ገበያ ሲሄድ፣ ከዛ የሽም ወደ ገበያ ስትሄድ መንገድ ላይ ይገናኛሉ። እንዴት አደርክ? ደህና ነው ወይ? በረታ? አቶ ተሰማ እግዚአብሔር ይመስገን ደህና ነኝ እግዚአብሔር ይመስገን ይላታል። አንቺስ እንዴት ነሽ? የሽዋ በረታሽ? ደህና ነኝ። አሰለፍዬ ደህና ነች? አይ ጥሩ እሺ። ወደ ገበያ እየሄዱ እና ምንድነው ወዴት ልትሄጂ ነው? እኔም እኮ ገበያ ለኔ ነው። ገበያቸው ትንሽ ከከተማው ራቅ ከእነሱ ቤት ወደ ከተማ ነውና ትንሽ ራቅ ያለ ነው። በቃ እንግዲህ ደርሰን እዛ ከተማ ገበያችንን ገበያይተን እንመለሳለን። አዎ እንደው የሽም ማነሽ እንደው የሽዋ እንደው ግራ ገባኝ እኮ ያንቺ ነገር እንደው ምናምን ሲይ አቶ ተሰማ ኧረ ተው ይሄንንስ ነገር እንዳደግመው ትለዋለች። ከዛ በኋላ ታይ ግድ የለሽም ታይ ጠቅምሻለሁ። አሁን እሱን ተውና አቶ ተሰማ እንደው ዘርም ቸግሮኛል፣ ገንዘብም ቸግሮኛል፣ ላሰለፍም ነገር ልነግራት ነበረ ግን ያው እንደው እሷ ካንተ የተለየ ከየት ታመጣለች ብዬ አንተን ብጠይቅ ይሻላል ብዬ ነው። ደሞ ምን ችግር አለ? ደሞ ለዚህ ነው እንዴ ተቸገርሽው? አንቺም ቢያልሽ እንጂ ከዚህ የበለጠ ስንት ነገር ይደረግልሽ የለ እንዴ? መሬቱንም እንደው አቀላጥፈን አሳምረን እናርሰዋለን። አንቺም ተሽሞርሙነሽ ትኖሪያለሽ። እንደው ግን እንደው ይሄ ግትር የምትይው ነገርሽ ነው እንጂ ምናምን ይላታል። ከዛ በኋላ አይ ኧረ ተው እንደው ከሱስ ስጣና እንደው ሌላ ሐሳብ ካለ እኔ እሱ ነገር እንደው ምንም አይምሮ ያልተቀበለውም ተወስተረው አይ ግዴለሽም አስቢበት። በአሁን ገበያችንን ገበያይና አንቺም የሴቱን እኔም ወንዱን አሰለፍን ቡና ግዛና ናብላኛለች በገዝተሽላት ሂጂ ብሎ ከኪሱ ሳንቲም ያወጣና አንቺ ትሻለሽ ለቡናው በገዛጂና ታዲያ ተገበያ በኋላ እዛች ጠላ ቤት እንገናኛለን ይላታል። እሺ በቃ እሺ ተባብለው ተለያዩ። አሰለፍም ይቅርታ የሽም ስታየው ደስ ይላታል። ግርማ ሞገስ አለው፣ እንደው ዘንካታ ነው። በዛ ላይ ደግሞ አሰለፍ የፈተለችለትን ጋቢ ሸሞንሟን ይልና እንዲህ ሲል እንደው ጎምለ ለሲል ያምራል አቶ ተሰማ። አንደኛ ስለ አማራትም እንደ ፍቅር ነገር አደረጋት። ሁለተኛ ደግሞ ቅራላት፣ በቃ ተጨናነቀች። ከዛ በኋላ አይ ወዲህ ቆንጆ ነው፣ ወዲህ ብር አለው፣ እንደው መሬቴንም ያርስልኛል፣ እንደ ያቀለጣጥፍልኛል። አይ አሰለፍ ኧረ እንደው ይቅርበኝ፣ እንደው ምኑን አሰብኩት ትላለች። ወዲያው እንዲሁ ያለባት ደጉም መጥፎም እየተፈራረቀባት ቀጠለች። ከዛ በኋላ መጨረሻ ላይ እዛ ጠላ ቤት ተገናኙና እንደው የሽዋ ምንድነው የምትጠጪው ሲላት ለስላሳ ነው የምጠጣው። እሺ እኔ እንግዲህ አንድ ሁለት አረቄ ልል ነው። ተይ ግድ የለሽም አረቄ ጠጪ። እንዴ ተሰማ ምን ነካ? ሆይ እኔ አረቄማ አልጠጣም፣ እንደው መንገድ ላይ ልውደቅብህ ትለዋለች። እሺ በይና እሱም አረቄውን እንደው ጠጣ እሷም ለስላሳዋን ጠጥተው መንገዱን እየዋጉ የሆዳቸውን እያዋሩ በቃ ብዙ ነገር መጡ። ከዛ መጨረሻ ላይ ቤታቸው ገቡ። እሷም ወደ ቤቷ እሱም ወደ ቤቱ። በዚህ አለፈ። መጨረሻ ላይ ጠዋት ተገናኝተው የሽም አሰለፍን ለማየት ሽምቅቅ አለች። አሰለፍ ደግሞ ምን የምታውቀው ነገር የለም። የሽዋ እኔ ቡና ጠጭ ተሰማ እኮ ቡና ገዝቶ ሊመጡ ቆንጆ ቡና ነው ብታይ። አዎ ልገዛ ነው ሲለኝ ነበር። አዎ ገበያ እኮ ተገናኘን አለኝ። አዎ አብረን ነበር እየተባባሉ ቡናቸውን ሲጠጡ ምን ሲሉ ቆዩና በኋላ መጨረሻ ላይ ያው የዕለት የቀኑ ጊዜ አይቀርም። አንድ ቀን እንግዲህ ሁለቱም ተሸነፉና ወደ ፍቅር ገቡ። በኋላ አንዳንድ ነገር የሺ እናሰለፍ ቤት ስትመጣ አሰለፍ የምታይባል ነገር አለ፣ ተሰማም ላይ የምታየው ነገር አለ። ቆይ እነዚህ ሰዎች ምንድነው ሁኔታቸው? በስመ አብ ወወልድ ወመንፈስ ቅዱስ ይቅር በለኝ ጌቴ ምኑን አሰብኩት ትላለች። ደግሞ ወዲያው ለምን ይሄን ያደርጋሉ ብላ ባሏንም የሽንም አጠረጥራቸው። ከዛ ስትል እነሱ ብዙ የሚያስታውቅባቸው ነገር ይታይባቸው ጀመር።
ይሄንን ነገር አሁን እንግዲህ እኔ ብልሃተኛ መሆን ያለብኝ ዝም ብዬ ሰውን መወንጀል የለብኝም። ሰው ላይም ኃጢአት እንትን ማለት የለብኝም። ይህን ነገር እንግዲህ ማየት አለብኝ፣ ማገናዘብ አለብኝ ትልና አንድ ቀን አቶ ተሰማ ወደ የሺ በኩል ሲሄድ ወይዘሮ አሰለፍ ተደብቃ ታየዋለች። ከዛ ስታየው የሺ ቤት ይገባል። የሺ ቤት ሲገባ ወዲያው በሩ ይዘጋል። እንዴ ምንድነው ማየው ብላ ድንግጥ ትልና በቃ ራሷን መቆጣጠር ያቀታታል። አሁንም ቢሆን ይሄን ነገር ምንም ብዬ በእንደዚህ አይነት ነገር አልደፈድፈውም፣ ቆይ ቀስ ብዬማ ይሄን ነገር ማጣራት አለብኝ ብላ ተደነጋግጣ ዝም ትላለች። ትንሽ ቆይቶ አቶ ተሰማ ከየሺ ቤት ይወጣል እና ውስጧ በቃ ነገራት፣ በደንብ ባወቀችው። ጥሩ 2-3 ጊዜ ይሄን ነገር ተከታትዬ ማግኘት አለብኝ አለች። በቀጣይም 1-2-3 ጊዜ እንደዚሁ ያዘቻቸው። አይ እነሱ አያውቁም፣ እሷ ግን ያዘቻቸው በቃ። ከዛ መጨረሻ ላይ ጥሩ መልካም እንደዚህ ነው። አይሰው ይሁን፣ የልጆች አባት ነህ፣ የፈለገውን አድርግ። ቆይ ግን እኔ ምን አጉድዬበት ምን በድየው ነው ይሄን ሁሉ ያደረገው? ከዛ ወይዘሮ አሰለፍ መብሰልሰል፣ መናደድ፣ መበሳጨት ጀመረች። በጣም ከአቅሟ በላይ የሆነ ከዛ ቤተክርስቲያን ትሄዳለች፣ ትጸልያለች። ልቦና ስጠኝ አምላኬ፣ ሁለቱንም ማስቀየም አልፈልግም፣ እነሱ ያጠፉትን የራሳቸውን ቅጣት ስጣቸው እያለች ትጸልያለች። ከዛ አቶ ተሰማ ከሚስቱ ጋር መኝታ ፈለገ። ማለት ያው እንግዲህ ሌላ ነገር ማለት ነው። ውይ ተሰማ አመመኝ እኮ ትለዋለች አሰለፍ። ምን ነው? አይ አላቅም፣ የጸበልም ይሁን የሕክምናም ይሁን አላቅም፣ እያመመኝ ነው። እንዴ ምንድነው የሚያምሽ? ከወንድም ያገናኝ ነገር? አዎ እንደዛ ነገር። ውይ እንደሷ አሞሽ ነው? ምን ነው? እንጃ። ታዲያ ወደ ሐኪም መሄድ አለብሻ ሲላት፣ አይ ተው ግድ የለም እኔ ጸበል ብሄድ ነው የሚሻለኝ። ጥሩ በይ ሂጂ። ከዛ አሰለፍ እየተነሳች ጠዋት ጸበሏም ጠዋት ቤተክርስቲያኗ ጸሎታ ማድረስ፣ ከእግዚአብሔር ጋር መገናኘት፣ እመቤቴ ማርያም ልቦና ስጪኝ ክፉ ነገር እንዳልናገር፣ እነሱንም እንግዲህ አንቺ እንዳደረግሽ አድርጊያቸው፣ ላንቺ ሰጥቼሻለሁ ትላለች። ከዛ መጨረሻ ላይ አንድ ቀን እንደዚህ እያለች ተሰማን የራሱ በሬ ወገዋል። የራሱ በሬ ወጋውና በጣም ይታመማል። ውይ አምላኬ ጸሎት የደረሰ አይ አረ እንደው ክፉ ጸልዬ ነበረ እንደው በቀረብኝ አይ ምናምን ትል ጀመር። ከዛ ታመመ፣ አልጋ ላይ ወደቀ። በጣም ታመመ፣ ራሱ መቆጣጠር አቃተው። ያው ሰገራውንም ሽንቱንም አልጋ ላይ ነው የሚለቀው። ሰው አጉርሶት ነው፣ ሰው አንስቶ አስቀምጦት ነው። እዛ የሽም እየመጣች ታስታምመዋለች፣ ትጠይቀዋለች። ጉርብትና ነው። እንደዛ እያለች በኋላ መጨረሻ ላይ የሽዬ ትላታለች። ተሰማኮ እኔ ስጠራርግለት እምቢ እያለኝ ነው፣ እስቲ ጠራርጊለት ብላ ተጠራታለች። ከዛ የሽ ትመጣና ታጸዳደዋለች፣ ትጠራርግለታለች። እሷ አሰለፍ በውስጡ ያዘችውን ይዛኔ ራሳቸው ጉዳይ ብላ ነው አንጀቷ አርር ብሎ። ከዛ በኋላ የሽዬ አልበላለኝ እኮ እስቲ ነይና ጉርሹ ይበላል። ግን እሱ አይምሮን እየነካው ነው። ለምንድነው አሰለፍ ማታጸዳዳኝ? ለምንድነው አሰለፍ ማታጎርሰኝ? ምንድነው እሱ እያለ ያወቀች አልመሰለውምና ውስጡ በቃ በጣም ይጨነቃል ከበሽታ ጋር። የሽም ደግሞ የገባት ነገር የለም። እሺ አግዝሻለሁ፣ ያው እህቴም አይደለሽ አግዢ ትላታለች። ያሰለፍም እሺ አሰለፍ ያግዝሻለሁ እየተባባሉ እንደዛ ሲሉ ቆይተው አንድ ጎረቤቷ ትመጣና ላሰለፍ እኔ ምልሽ አሰለፍ አሁን እውነት እንደው ይሄን ጉዳይ ሳታቂ ቀርተሽ ነው ወይስ የራሱ ጉዳይ ብለሽ ነው ትላታለች። ምኑን? ሄይ በይ ተይ አሁን ከኔ መጥፎ ነገር ለመስማት ብለሽ እንጂ ይሄማ ጠፍቶብሽ አይደለም ስትላት፣ አይ አንቺ ደግሞ መዘላበት ተወጃጅ ወይ ከተናገርሽ መናገር ነው። ምንድነው እንደዚህ የምትይኝ? እኔ ምንም አልገባኝም ትላታለች። ብላ ተነስታ ጎረቤት ይገዋ ትሄዳለች። ከዛ መጨረሻ ላይ ደግሞ አንድ ቀንም እንደዙ ንድድ ይላትና አሰለፍ አንቺማ በደንብ ጸልይሻል፣ እግዚአብሔር የጸሎትሽን የሰጠሽ ትላታለች። እንዴት? ተሰማ እኮ ጥፋተኛ ነው። በስመ አብ ወወልድ ወመንፈስ ቅዱስ ባሌ ምን አድርጉ? አንቺ ተይ እንደዚህ አትበይ። ተሰማ ደግሞ ምን ያውቃል? አረ ምን ያውቃል አልሽኝ? ወይ ምን ያውቃል? ሳታቂ ቀርተሽ ነው አገር ምድሩ የሚያወራው ይሄንን አይደል እንዴ? ምንድነው እሱ ከተናገርሽ መናገር ነው። እኔ የሰማሁትም ያየሁትም ነገር የለም ወይ ንገሪኝ ትላታለች። የሽና ተሰማ እንደው መያያዛቸውን በውሽምነት አታቂምና ነው። ምን ነው አንቺ? በስማ ይቅር ይበልሽ። ምን ብታስብ ያገኘሽው? በይ ባሌም ጥሩ ሰው የሽዬ መልካም ሰው ናት። ይሄንን ሐሳብሽን ደግመሽ እንዳትዩ። በጣም ማታቂ መስለሽ በይ አንቺማ ኃይለኛ ሰው ነሽ፣ ረረረረ ውስጥሽ አይገኝም ምናምን ብላት ትሄዳለች። ከዛ መጨረሻ ላይ እንደዚህ እያሉ ቆዩና አቶ ተሰማ ሞተ።
አቶ ተሰማ ሲሞት ሙሾ ይሞሻል፣ ለቅሶ ይለቀሳል፣ ዘራፍ ይባላል፣ ይሸለላል፣ ይፎከራል። አይ ጀግና፣ አይ ቀጭን ለባሽ፣ አይ ኩታ ለባሽ፣ አይ ቀብራራው ተሰማ እየተባለ በቃ ደረት ይመታል። በቃ የማይደረግ ነገር የለም። ትልቅ ሀዘን መጣ አገሪቷ ላይ ማለት ታዋቂ ሰው ነው ተሰማ። በጣም ደግሞ መልካም ሰው ነው፣ ሽማግሌም ነው፣ የተጣላ ያስታርቃል። እና ያ ሁሉ እየተነገረ ሲለቀስ እንደው የሽሸን አረጋትና አይ ወንድሜ፣ አይ ጎረቤቴ ደጉ፣ ሲርበኝ የምታበላኝ፣ ሲጠማኝ የምታጠጣኝ፣ በጠራው ሰዓት የምትደርስልኝ ደጉ ጎረቤቴ፣ ደጉ ጎረቤቴ፣ አብረን አፈር እንሁን፣ አብረን አፈር እንግባ፣ አብረን ይሁን ቀብራችን እያለች ስትል አለች። አሰለፍ ድግ አለች። አየሽዋ መቼ እንዲሆናል ብለሽ ነው? እንዲህ ሜዳው እንደማረጥረጥ ይቀና መስሎሽ ነው? ግቢና መክሪው ምስት ያነክሸትሻል እቴዋ ብላ ገጠመችላት። እና እንደዚህ ሆነ እላችኋለሁ። የድሮ ሰውና የክፍለ ሀገር ሰው ገጠር ሰዎች በጣም ብልህ፣ የማይቸኩሉ፣ ቀስ ብለው ነገርን አረጋግተው የሚይዙ በዛ ላይ ደግሞ ከእግዚአብሔር ምላሹን የሚያገኙ ናቸው። የከተማ ሰው ግን ቶሎ ነው ነገሩ፣ ግንባሩ ላይ ነው። ገባችሁ? ቶሎ አሁን አንቺ ጓደኛ ይዞብሽ ባልሽ ምናምን ብታይ ቺት አድርጎብሽ ምናምን አይደል በከተማ የሚባለው። ኧረ እባክሽ የራሱ ጉዳይ፣ ንብረቱን ሰብሰብ አድርጌ እንደዚህ ሆኜ ቆይ እሱን ከቤት አስወጥቼ እንደዚህ ሆነ እንላለን። ግን እነሱ ቅመም ናቸው፣ በቃ ቅመም። እግዚአብሔር ደግሞ ምላሹን ይሰጣል። አያችሁ? እንግዲህ የዩቲዩብ ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። ከተመቻችሁ አበረታቱ፣ ካልተመቻችሁም ደግሞ አስተያየት ጻፉልኝ፣ እቀበላለሁ። እና ከኔ ጋር ሁኑ ምንጊዜም። ዩቲዩብ ቤተሰቦቼ ሼር፣ ላይክ እንዳይለየን። እንግዲህ አብረን እንሆንላችኋለሁ። እወዳችኋለሁ። ሰላም ሁኑልኝ። በቀጣይ ደግሞ ሌላ ታሪክ እንደዚሁ ይዤላችሁ እመጣለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላም ሁኑልኝ። ቻው